ብዙ ቦታ ብየዋለሁ። አሁን አባ ገብረ ኪዳን ሲመጡ ቶሎ ላጥ የምታደርገው የሆነ ስብከት ሲመጣ ላፍ የምታደርገው ለምን ይመስላል? መጨረስ የሚከብድ ስንት ዘፈኖች ሚሊየንስ ቪው ኖሯቸው የማይተኩ ቃለ እግዚአብሔር ስብከቶችን ገብተህ ብታያቸው ያላቸውን ቪዎች ታውቃቸዋል። ለምን ይመስላል? አብዛኛው ቤተክርስቲያኑ ተከታይ ነው ያንን ዘፈን ሚሊየንስ የሚያዳመጠው፣ ይሄንን በዚህ ልክ ያላዳመጠው። ቃለ እግዚአብሔር ብርሃን ነው፣ መስታወት ነው፣ ከዛ ሰይፍ ነው። አንተ ጨለማ ውስጥ ነው ያለው፣ ግን የሆነ ዲሉዥናል የሆነ ብርሃን ውስጥ እየመገበህ ነው። ገብቷል? እጅህን ይዞ እየመራህ አንተ ጌርክ እየመሰለህ ያለ ጨለማ ውስጥ፣ ፊት ለፊትህ ደግሞ መስታወት አለ። ምን ያህል እንዳደፍክ ምን ያህል እንደቆሸሽክ የሚያሳይ መስታወት አለ። በመስታወቱ እንዳታይ ደግሞ ብርሃን ይል። ገብቷል? ስለዚህ ቃለ እግዚአብሔር ልክ ስትሰማ የሆነ ነገር ይበራልሃል። አሃ እንደዚህ ነው እንዴ ትላለህ። እንደዚህ ነው እንዴ ባልክ ቁጥር ፊት ለፊት ራስን ታየዋለህ። ምን ያህል ቆሻሻ እንደሆንክ፣ እንዴት ከህይወት የዘገየ ሰው እንደሆንክ፣ በአስተሳሰብ እንዴት የደቀቅ ሰው እንደሆንክ። እውነት ሰዎች ሰክሰስፉል ነው ስኬታማ ነው ምናምን ብለው የሚያስቡትን መኪና፣ ቤት፣ ሰምቲንግ ፌም ኦር ኩል ምን ስለሆንክ ሰዎች ምናምን ያሉ ነገር ሁሉ ውሸት እንደሆነ በጣም እኮ ከባድ እውነት እኮ ነው። ስብር የሚያደርግ ማለት ይሄ የሆነ አለ አይደል? በጣም የሆነ ቀልድ ቀልዳ በጣም ብዙ ሰዎች ስቀውልህ የሆነ ቀን ማታ ባይዞ ስቀውልህ እኮ አይደለም ከሄድክ በኋላ እንዲሆነው እያወሩ ነበር ብሎ ጓደኛ ሲነግርህ የሚሰማ ስሜ ማለት ከዛ ከጠዋት ጀምሮ እስከ ማታ እውነቷን እስክትሰማው ድረስ የነበረ ደስታ እንዴት ሞኝ እንደሆንክ ማለት ነው። ጅልኝ እያልክ በጣም አይከብድም? ምንድነው ደህና ነገር መስሎኝ ለካ ይሄ ነው ቃለ እግዚአብሔር እንድታውቀው የሚያደርግህ እውነት ይሄ ነው። ራስን ያሳያል። ተደነግጣል። ሰይፍ ነው ማለት ነው። ይወጋል፣ ልብን ይወጋልና ያቺ ፔን ስለማይፈልግ ነው ሰው ባይዞ ያልኩ